ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬም እንግዲህ አዳዲስ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በማታውቁት ነገር አላቅም በሉ እና በማያገባችሁ ነገር እንዳትገቡ በሚል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ አዳዲስ ቪዲዮዎችን ሲለቅ እንዲደርሳችሁ ደወል ምልክቱን መጫን እንዳትረሱ። ቪዲዮውን ላይክ ያደረጋችሁ ጀምሩ። ይህ ላሉ ዩቲዩብ ነው። እንግዲህ በመግቢያ ላይ እንደነገርኳችሁ በማያገባችሁ ነገር እንዳትገቡ፣ ወይም ደግሞ የማታውቁት ነገር ከሆነ ያንን ነገር ኮምፕሊትሊ አላቅም ማለት በጣም ቀላል ነገር ነው። በጣም በቃ ሲምፕል ቀላል ነገሩ ምንድነው? የማያውቁትን ነገር አላቅም ማለት ነው። እዛኔ ኮንፊደንስ ይኖራችኋል በራሳችሁ ላይ። ይሄን አክል እንትን የምታደርጉት ነገር የለም። ህይወታችሁን ውስብስብ አታደርጉትም። በቃ አታቁም፣ ኦሬዲ አታቁም ነው በቃ። ምንም አለማወቅ በእናንተ እንትን የተጀመረ አይደለም። ስለዚህ የማታውቁትን ነገር አላቅም ማለት ብልህነት ስለሆነ አላቅም ማለትን ልመዱ። እንደዚህ ልልሽ ያልኩት ከዚህ ቪዲዮ በመነሳት ነው። ይሄንን ቪዲዮ አይተን እንመለስ እስቲ። ደደብ ሰው አይቻለሁ፣ ግን የሆነ ሀሳብ ካልሰጠው አላቅም እባላለሁ እንደሚል ሰው ደደብ አይቻለሁ። ጌታ ምስክር። አሁን እዚህ ጋር የምታዩትን ስዕል ለነገሩ እንፈልጉ ብሎኝ እስከ 9 ሰዓት ምሳ ሳልበላ ነው የሰራሁት። ከዛ ከመንገድ ኬት እንደመጣ አላቅም የሆነ ሰውዬ መጥቶ ጀመና ሀገር የለውም ኬት ነው ጀመና ሀገር ያመጣው ምናምን ብሎኝ ለባለ የሚሰራው ሰውዬ ጋር አሽቃብጦ አስጠፋኝ። ሰውዬው ወዶት ነበረ። ጌታ ምስክሬን በጣም ነበር የሚያምሩ ስዕሉ። ፎቶን ካገኘው አስገባላችኋለሁ እና ፍቱ። አበሻ በቃ ካላወቃችሁ አላቅም ስሜቱን አትረዱኝ። አሁን እዚህ ጋር ፊልም ማድረጉን ነገር የሚያቅሶ ያውቃል። በቃ ሀሳብ ካልሰጣችሁ ረደብ አይደላችሁ። እንደዚህ አይነት ሰዎች ናቸው ቲክቶክ ላይ ላይክ አያደርጉ ምን አያደርጉ የሆነ ኩል ሆኑ ነው የሚመስላችሁ መሰለኝ። ብቻ ይመቻችሁ። ምንም ኩል የሆናችሁት ነገር የለም እዚህ ጋር። አሁን ምንም ኩል አትባሉ። በሰው ስራ አትግቡ። በቃ ካላወቃችሁ ስለ ሀሳብ ስጥ፣ ለእኔ መተስጥ ብቻ። እዛ ጋር ስላሽቃበት ምናምን ነገር የሆነ አወክ ምናምን አይደለም። ብቻ ደብሮኝ ጀለስ እዚህ ጋር እያጽናናችን ነበረ። ቆይ ቮይሱን አስገባላችኋለሁ። ብቻ ማችሁ እናንተ አልቅስ፣ እናቴ ደግሞ አልቅስ ቪዲዮ እያደረጉ እንግዲህ ቪዲዮ ላይ እንዳየነው ከሆነ ይሄ አርት ነው። አርት ደግሞ የራሱ የሆነ ጥበብ፣ የራሱ የሆነ አሰራር፣ የራሱ የሆነ አረዳድ ይፈልጋል። በደንብ ጥልቅ የሆነ እይታን የሚፈልግ ነገር ነው። በዚህ ጉዳይ ላይ ነው ልጁ በጣም አሳዝኖኛል። በጣም የሚያሳዝን ነገር ነው የተፈጸመበት። ይሄ በጣም ትልቅ ይሄ የሞራል ቅጥቀጣ ነው የደረሰበት ማለት ነው። አብዛኛው ሰው አላቅም ማለትን ይፈራል። አላቅም ማለት በቃ ገሎ አያቅም ነው የሚባለው። አላቅም ገሎ አያቅም ነው የሚባለው። ልክ እንዳባባሉ ሁላችንም የሆነ ጉዳይ ላይ አስተያየት ስንሰጥ በጣም ጥንቃቄ ማድረግ ይጠበቅብናል። ምናልባት ያ ልጅ የሰራበት ነገር እኮ እግር ብቻ እኮ አይደለም ያለው፣ ስኬት ቦርድ ይዟል፣ ጡጦ የለውም እና ጀበና አይደለም ሊሳል የተፈለገው። የጀበናን ኮንሰፕት ሰፋ አድርጎ በአርት እይታ እንዲሳል ነው የተፈለገው። ብዙ ጊዜ እንደዚህ ቦታ ያሉ አርቶችን የሚሰሩ ሰዎች የሚመለከቱት ምልከታ በጣም ላቅ ያለ ስለሆነ የሚሰሩ ሰዎችን ደግሞ ማበረታት ግዴታ ነው። ይሄንን ልጅ ደግሞ ሰፖርት ማድረጋቸውን እንዳረዙ የላሉት ፋሚሊዎች ማለት ነው። እንደዚህ አይነት ነገሮችን በማያገባን ነገር እኔም በሙያዬ ብዙ ጊዜ የሚያጋጥሙ ነገሮች አሉ። የሆኑ ሰውዬ ያ ስራን ስለሚሰራ ብቻ በዛ ስራ ላይ ኤክስፐርት ነው ማለት አይቻልም። ለምሳሌ እንደ ቢዝነስ የያዘ ሰው አለ፣ እንደ ሙያ ደግሞ የያዘው ሰው አለ። እንደ ቢዝነስ የያዘው ሰውዬ ያንን ነገር የሚረዳው እንደ ቢዝነስ ነው። ቢሸጠው ወይም ደግሞ እንዲህ ባደረገው ያዋጣል ወይስ አያዋጣም ነው። ባለሙያው ደግሞ እንደዚህ ቢሰራ ትክክል ነው ወይስ አይደለም የሚለውን ነው የሚያየው። ስለዚህ እንደ ባለሙያ እንዲህ ልታደርግ የቻልከው ምክንያት ምንድነው የሚለውን ነገር መጠየቅ፣ ከዛም ቀጥሎ ያሉትን ነገሮችን በደንብ በጥልቀት ለማየት መሞከር አስፈላጊ ነው። እንደጠፋው አውቃለሁ። ቪዲዮውን እስከመጨረሻ ስላያችሁና ሰብስክራይብ ያደርጋችሁ ቤተሰብ ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።